እንደምታስበው አይደለም ሰማኛለህ ከዚህ በኋላ ከሚቀምሰው ጋር ህይወቴ መቀጠል አልፈልግም እኔ አልቃምኩም ጋሽ እትዬን እያልኩ እኔ ይኸው ባጎቴ ሞልልሻለሁ አንቺ አጎቴ ማን ነው ለምን ይበቃሻል እኔ እንዴ ባልተረውት ምን ሆነሽ ጫትን ይተዋልሽኝ እርግፍ አድርጌ ተው ይኸው ፈጣሪ ረዳኝ እሺ ካልቀምክ ጫት ቤት ምን እየሰራህ ማ አንተ ጫት ቤት ምን እየሰራህ ምን ሰራው ሄራን ይኸውልሽ አዲስ መጽሐፍ እንደማሳትም ነግሬሽ የለ እሱን ለጥናታዊ ጽሑፍ ለጥናታዊ ጽሑፍ ነው እዛ ስፔሲፊካሊ ቦታው ላይ መገኘት አለብኝ ሄራን እዛ ነው እዛ ቁጥዬ ገንዘብ ያቆንጂ ለተራማት ምትላል ወንዲ እኔ ቦንዲ ምናለው እንዴ ወንዲ የሰፈር ልጅ እኔ ግን እስከዛሬ ተለፋልሽ ለፍቅር ብዬ ነበር እሺ አልተለፋልሽም ተለፋልጃለሁ እሺ ተለፋልሽ እንወልዳለን ብዬ እንወልዳለን ከፈለግሽ አንቺ ከፈለኩ ወደፊት ይኖረናል ብዬ አስቤ ነበር ቤተሰቦቼ ከነዚህ አይነት ሰው ጋር ምን ትሰሪያለሽ ምን ትሰሪያለሽ ማለታችሁ እኮ ልክ አይደለም ይለወጣል ብዬ ችዬ ነበር እንለወጣለን እኮ እንለወጣለን እኔ ግን ሁለተኛ አጠገቤ እንዳትደርስ እሺ ተወኝ አትከተለኝ በቃ አይደለም እኔ እኮ ወድሻለሁ ሄዳል እኔ ወድሻለሁ እስከ መጨረሻው አንተ ወደኝ ነው እኔ አልቃምኩም እኔ ደውዬው ግብኛ ጠይቂያቸው እነሱ የተለያየ ጫት ቀም ብለው አቅርቡን ይላል እኔ ግን ምን አልኳቸው አይሆንም እኔ ከዚህ በኋላ ሊመታት ነው እንደማይጀራት ነው አታስነኩሩኝም አይሆንም እኔ ሞታች ፍቅረኛ ልጅን ብዬ እንትን አቋቁ መጀመሪያ ተረጋጋ አሁን ራሱ እኮ ኖርማል አይደለም እንደዚህ ያየሁ እንዳምነህ ነው የምትፈልገው ጠይቂያቸው እኔ ከቃምኩ ቀጥላል ወዲህ ካንተ ጋር ምንም ነገር እንዲኖረኝ አልፈልግም ይሄኛል አይ እናቴ አልን በቃ እሺ አዩ እኔ ካንቺ ምን ለይታል ግን ደግሞ አሁን ወሰብስብ ወጣው ግራ ገብቶታል እውነቱን ወጣው በቃ እኮ ተናገር እየሰማሁ ነው አልቃምኩም ማማቱ በፊት ነው የቃምኩት እስኪ በቃ እንቃምኩ እኮ ብዙ ጊዜ ያሳለፍኩ ተው እማማቱ ለምን አትልጅኝ እና እኛ እንቃምኩም እኔ ትጋብርሻለሁ አብሬሽ እኮ ጀማውን ጥጪ እኮ አብሬሽ እኔ ማደማዎች ስለበለጡ በኮ ነው እዚህ የመጣ ያለው ለመጣፍ ያሰብኝ እኔ አላታዝኝሽም ስራ ትቼ ተባል ምን ይሁን ግን እኔ እኮ ኖርማል ስትሆን አውቃለሁ አይደለም እኔ አልቃምኩም ይሄው ምን ነይ ጠይቂያችሁ ከፈልክ ነይ ጠይቂያችሁ ማን ነው የሚያቃጥለው እኔ አልቃምኩም እና እናት እንዴ ነው አታ ኤፍሬም እንደኛ ባክ ኤፍሬም አይደለም ማማኒ ነኝ አማኒ ወይ ዋለማት የሚሰራው አዘባርቅ ባክ ስራውን ሰራለሁ ብለህ ገንዘብ ከወሰድኩ በኋላ የት ነው የምጠፋው ቆይ ብር ተቀብለ ምናምን እኛ አባቴ ቀጣይ እንትን ነው ስራበት ኢሞላ ያደውልልኝ ደግሞ ጫት ልታልቀም ባል እንደዛ ነው ጨዋታ አይመቸኝም ይኸውልህ ስራውን አበላሽተህ በዛ ላይ ገንዘብ ተቀበለ ምን አይነት ሙሮ የምታራምደው ይሄ የጫት ቤት ቀደን አቁም እኔ አልቃምኩ አይነ ፈጦ ምን አልቃምኩ ትላለህ እኔ አልቃምኩ ባክ የስራ ባልደረባ መሰከረበት ቅማል ነው ከምንድን ነው የሚያደርገው አፍንጫ ላይ ወርብሎ አምጣው ብርን ተጣለው ደግሞ ያፈጣል እንዴ ዳሽን ባንክ አለኝ አቢሲኒያ በሲንቄ የቴሙን አውጥቼ ፋይዳ ካያያዝ በኮርፖሬሽን ልክልሃለሁ ችግር የለም ከፋይዳ ጋር እንደዚህ አምጥቼ እሰጥሃለሁ ይኸውልህ እኔ የጫት ቤት ቀልድን እዛው ታመጣታለህ አፍንጫን ይዤ ነው የምቀበልህ ከሰው ጋር ነው ብዬ ነው እሺ ያለ እንደዚህ በመካከላችን ይሄ የፉኝ ልጅ እኮ ነው ቀንጆ እኮ ነው አይደለ ከዚህ በላይ ቆይ ምንድነው ማስተማመኛ እንደምትፈልገው ሁለተኛ ጠገቤ እንዳትደርስ አትከተለኝ ማለት አይሰማም እንዴ በቃ ተወኝ ሄሩ ፕሊዝ አይልም ተረጋጊ ልቀቀኝ ሄሩ ፕሊዝ
ሽኩር ነኝ አንተ ሽኩር ነኝ አንተ እባክህ ቀና በል ልጅ ተረጋጉ እንጂ ምንድን ነው ወዳታለሁ አቃለሁ ቆይ ተረጋጉ እኛ ትልቅ ሰዎች ነን አይደለ መከባበር አለ ኑ እሺ በል በእናትህ አመብላ ላላብለው እኔ አቃቸው እማማቱ ግን አንድ ነገር ይቀማለሁ እኔ አቃለሁ እኮ እኔ ስለማያውቅህ ማለት አትቅምም አቃለሁ አይቅምም ዝም እኔ አሁን ለማንኛውም ማለት ነው ቆይ ቁጭ ብለን ነው አይሻልም እኔ ግን አታከብሩኝም እኔ በእናትህ እሺ በሉኛ አክብሩኛ እኔ እቅማለሁ ምን አግኝተህ አምርባችሁ በለያዩ ሲባል ኧረ ሰዎች ምን ይሉናል ቦሌ እናት ትልቅ ሰው አይደላችሁ ቁጭ በይ ኧረ እባክሽ እኔን አክብሪኝ የእኔና ስላከበርሽኝ አላክብርሽ የምሬን ነው እኔ ቢግሪልሽ ይሄ ነገር አሁን ተወው ቅጠል ነገር ተዋልኩ አለች እኮ አልኩ አይደል ምንድን ነው እኔ ልቅም አይደለም እኮ በቃ ሰው የሚልህን ስማ ምንድን ነው ችግራችሁ እኔ ወዳታለሁ እኔማ እላችሁ እኔ አውቃችኋለሁ አይደል ከልጅነት እስከ እውቀት ድረስ እኔ አውቃችኋለሁ እንደዚህ አይነት ነገር እናንተ ላይ እንዴት አያሉ እኔ ከእሷ መለየት ለእኔ በቃ ተረጋጋ እኔ ለእሷ ብዬ ግንዴ ተረጋጋ ችግሩን መፍታት እኮ ይቻላል ቃምክ ትለኛለች እንዴ እኔ ገራባ ምናምን በእኔ ልብሽ ትቅሚያለሽ ይሄማ ቡዳ ነው እንጂ እንደዚህ ጫት አይን በልቶት አንተ ስማ ኧረ እባክህ የምር ቅመሃል እንዴ ምንም ነገር እኔ ንክችም አድርጌ አላውቅም ይኸውልህ አሁን ምንድን ነው መሰለህ እኔ በቃ ቡና ስጠጣም ምናምን እንደዚህ ኒኮቲን ያነቃኛል እንጂ እኔ አልቅምም ይኸው እማማ ሽኩር ሙት እኔ አታመኝ እንዴ እታባት ሙት እያልኩ ሽኩር ሙት ብሎም አይቅም ገሎ ነው የሚቀርብ ሽኩር ሙት ብሎ አይቅምም የቃምሰው እኔ የምልህ ምንድን ነው ሻው ምንድን ነው እቴቴ ትሙት በቃ ተው እቴቴ ትሙት ነው እንጂ እቴቴ ትሙት ይቅም እኔ የተማርኩ ሰው ነኝ እውቀት አለኝ መጽሐፍ ልጽፍ ነው የገባሁት ከሄዳል ጫት ቤት ድሀ ስለሆንኩኝ ልትተወኝ ፈልጋ ነው እንጂ እኔ አልቀም ድሀ ስለሆነች ልትተወኝ ፈልጋ ነው ብሎ እያሳብ ይሆናል የብዙ ወንዶች የእሱ ጓደኛ ስለሆንክ ሳታዳላ እንደ ቃምና እንዳልቀረ ደስ ያላችሁን ፈተና እኔ ፈትኑ ይሄ ከፈለጋችሁ ይኸው ፑሻፕ ይኸው እኔ ሱሰኛ አልለው እኔ እኮ ሰክሯል አላልኩም ፑሻፕ አልፈልግም ወደዛ ተነስ ሌላ ጥያቄ ይዞ በጥያቄ ምናምን እኔ የምልህ አንድ ጥያቄ የኢትዮጵያ ዋና ከተማ ማን ናት መዲናው በድሪያ ከፈለክ አይሻል ሙፍቲዳ እኔ እንደዛ እኔ ከፈለክ ከአዲስ አበባ እሺ አንድ ጥያቄ ልጠይቅ ሌላ ነገር አትቀባጥር ከአዲስ አበባ ጅማ ስንት ኪሎ ሜትር ይሄ እኮ 50 ኪሎ ሜትር 50 ኪሎ ሜትር እኔ ቆንጆ እኔ በሌላ እንደዛ እኔ አንተና ክብሬ ነው ያለው እሺ እንደዛ ከሆነ ሙሉ ስሜን ተናገር ስም ማን ነው እኔ አይሷ ስም ማን ነው እኮ ነው ያልኩህ እኔ አይደለም የኔ የሷን አያት ከነቀምቅም ስሟን ነግራል እኮ ተናገራ ሄራን ወልደየስ ተግሌ ከበደ ወላንሳ ይሄው ቅምቅም ማለት ምን ነው ወላንሳ እኮ እናቴ ስም እንዴ ያው ቤተሰብ የቤተሰብ ነው የወንድ ስም ያው ለላታችን እናቷ ይመችኛል በቃ ማለት ጥሩ ነው አንተ ያው የምርቅሟል ኧረ እባክሽ አንተ ብዙ አይደለም ምን ከሞንታ ፍቅረኛ ጋር ተለያየኛለህ ቀማህላ አንቀምኩም ቀማህል ግን አንገር እንግዲህ ጫት ከኔ ገዛው እኔ እኮ አጥቼ እኮ ነው አሁን እኮ ፈጣ ስማ አትወራኝ ደግሞ ነገም ትቅማለህ ከነገ ወዲያም አሳራቂው አበጣባቸው ነው አረፈ ማለት ነው ጊዜው ማለት በጣም ተሸግረናል አትከተለኝ
እንድትዋወቃልኝ እናት አይዞሽ እሺ ምንድን ያስነው መሰለው ዘረዘርከን እኮ ኧረ ተው ቃሚዎች ይከሷል ተው ይሄና ቅጫት እንደዚህ ያደርጋል የሚለው ነገር ከእውነት የራቀ ነገር ነው ገብቷል እንደዚህ እስከማበድ ድረስ እኮ እብደት ነው በቃ ገብቷል ምንድነው ቺክን እስከ መርሳት የራስን ስም እስከ መርሳት የሚያደርሰው ነገር ቡዳ ነው እንጂ ጫት አይሆንም ገብቷል እና ጫት አትቃሙ ነው ወይስ ቃሙ ነው የሚለው መልእክቱ ያልገባኝ መልእክቱ የገባው ካለ እዚህ ኮሜንት ላይ አስቀምጡልኝ ጭራሽ ስላልመጣልኝ ነው መልእክቱ ቃሙ ነው ወይስ አትቃሙ ነው ጥያቄ ነው ለእናንተ ማለት ነው እና ምንድነው ለማስተላለፍ የፈለገው ነገር የሚለው ነገር ለኔም ጥያቄ ሆኖብኛልና ጫት በነገራችን ላይ ለጤና ጠንቅ የሆነ ነገር ነው ብዙዎቻችሁ ያው ታውቁታላችሁ እኔ መናገር የምፈልገው ነገር አይደለም ያው አስተማሪ ነገር ነው ብዬ ነው ወደ እናንተ ላቀርበው የቻልኩት ማለት ነው እንግዲህ ከጫት ዓለም ያላችሁ ጫት ውስጥ ያላችሁ ሰዎች ከጫት ዓለም እንድትርቁ እና ውሃ እንድትጠቀሙ የኔ የጤና ባለሙያ ምክር ሳይሆን የኔ የተራ ወንድማችሁ ምክሬ ነው ማለት ነው ይሄንን ቤት ፎሎ ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ ይመቻችሁ በሌላ ቪዲዮ በሌላ ቀን እንገናኛለን